እንዴት ነው ያማረ የወንዶን ጆላይን ሊኖራችሁ የሚችለው? በዚህ ቪዲዮ መጨረሻ ያማረ የጆላይን እንዲኖራችሁ የወንድ ልጅ ጆላይን እንዲኖራችሁ ምን ማድረግ እንዳለባችሁ ትረዱታላችሁ። ሞዴሎችን አይታችሁ ሊሆን ይችላል። በጣም አትራክቲቭ የሆኑ ሰዎች ጆላይናቸው በጣም ዲፋይንድ ነው እና አትራክቲቭ የሆኑ ጆላይን አላቸው እና ያ ሚስጥሩ ምንድን ነው የሚለውን በዚህ ቪዲዮ መጨረሻ ታገኙታላችሁ ማለት ነው። ይህን ቪዲዮ ከመጀመራችን በፊት ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን እንዳትረሱ። ኮሚኒቲው እንዲያርግ ያግዘኛል እና ቻናሉ እንዲያርግ ስለሚያግዘኝ ሰብስክራይብ ማድረግና ላይክ ማድረጋችሁን እንዳትረሱ። አንደኛው ነገር ምንድነው ጆላይናችሁን ለማስተካከልና ያማረ ጆላይን እንዲኖራችሁና ዋናው ምሎም ነገር ምንድነው ቦዲ ፋታችሁ መቀነስ አለባችሁ። የሰውነታችሁ የፋት መጠን ካልተቀነሰ ጆላይን የሚባለው ነገር ሊናፍቃችኋል። ጭራሹንም ጆላይናችሁ እንዲታይ የሚፈልጉ ከሆነ የሰውነታችሁን የፋት መጠን ከ10 እስከ 15 ባለው ቦዲ ፋት ሬንጅ መቀነስ ይኖርባችኋል። ለዛ ዕለት ነው ጆላይናችሁ ፖፕ ማድረግ የሚጀምረው ያማረ ጆላይን እየኖራችሁ የሚመጣው። ለዛ ጆላይናችሁ እንዲታይ የሚፈልጉ ሰዎች አሁን ላይ ያላችሁበት የሰውነታችሁ የፋት መጠን ከምታስቡት በላይ ጆላይናችሁ እንዳይታይና መልካችሁ እንዲደበቅ እያደረገው ነው ያለው። የሰውነታችሁን የፋት መጠን በቀነሳችሁት ቁጥር ፊታችሁ ላይ ድራስቲካሊ የሆነ ለውጥ ታያላችሁና ለዛ ያንን ነገር ለማሳካት እንደው ማድረግ ያለባችሁ አንደኛ ካርዲዮ መስራት አለባችሁ። ማለትም የሆነ አይነት እንቅስቃሴ ካርዲዮ ማለት የሆነ ሊያለባችሁ የሚችል ፋታችሁን እንድታራግፉ የሚረዳችሁን ነገር ወይ ሩጫ ወይ ወክ ሊሆን ይችላል ወይ ኤሮቢክስ ወይ የሆነ ነገር ሊሆን ይችላል መስራት ይኖርባችኋል ማለት ነው። ሁለተኛው ነገር ደግሞ ውሃ መጠጣት አለባችሁ። ውሃ ከ2 እስከ 3 ሊትር በየቀኑ መጠጣት ይኖርባችኋል ከምታስቡት በላይ ለውጥ ስለሚሰጣችሁ ማለት ነው። 3 እንቅልፍ ነው። እንቅልፍ በጣም ወሳኝ ነገር ነው። እዚህ ጋር እንቅልፋችሁን በስትክክል የተኛችሁ ከ7 እስከ 8 ሰዓት ኳሊቲ የሆነ እንቅልፍ ማግኘት ይኖርባችኋል። አራተኛው ነገር ደግሞ ምንድነው አመጋገባችሁ ነው። አመጋገባችሁን ካላስተካከላችሁ የሰውነታችሁ የፋት መጠን ሊቀነስ አይችልም። ለዛ አመጋገባችሁ ምንድነው ስኳርን ምናምን የሚባለውን ነገር ከታርጉት የተስተካከለ ዳይት ይኖራችሁ። ማለትም በቃ ይሄ ኦቨርሊ ጃንክ ፉድ አታብዙ። አንዳንዴ ልትበሉ ትችላላችሁ፣ ግን በጣም የምታበዙ ሰዎች አላችሁ። ጃንክ ፉድ በጣም ይጎዳችኋል። ለዛ ሰውነታችሁም ሊነፋ ያደርገዋል። ለዛ ጃንክ ፉድ የሚባሉትን በርገር፣ ፒዛ ምናምን እያዘወተራችሁ የምትበሉ ከሆነ በጣም ትልቅ ጉዳት ነው የሚኖረው። ለዛ የሰውነታችሁን የፋት መጠን መቀነስ ይኖርባችኋል። ሁለተኛው ነገር ደግሞ ምንድነው ሚዊንግ የሚባል ነገር አለ። ሚዊንግ ማለት ምንድነው ፕሮፐር ታንግ ፖስቸር ማለት ነው። ፕሮፐር ታንግ ፖስቸር እንዴት ነው ሊኖራችሁ የሚችለው? የምላሳችሁን ክፍል ወደ ላይኛው የድዳችሁ ክፍል ጋር ትለጥፉታላችሁ። ታንግ ፖስቸራችሁ እንደዛ ሲሆን ሞር ዲፋይንድ እየሆነ ይመጣል የፊታችሁ ቅርጽ ማለት ነው። የጆላይናችሁ ክፍል ይበልጥ ዲፋይንድ እየሆነ ይመጣል። ለዛ ሚዊንግ የሚባለውን ነገር ፕራክቲስ ማድረግ ይኖርባችኋል። በተለይ ደግሞ ያንግ ከሆናችሁ ቲኔጅ ይርስ ላይ ካላችሁ ይሄ ሚዊንግ የሚባለው ነገር በጣም ነው የሚሰራላችሁ። ለዛ እኔም ድሮ ስለሰራልኝ ነው የምነግራችሁ። ሚዊንግ የሚባለው ነገር በጣም ኢምፕሩቭመንት ለማየት የምትፈልጉ ከሆነ የላይኛው ክፍላችሁ የላይኛው የድዳችሁ ክፍል ላይ ምላሳችሁን በማድረግ ሚው ማድረግ ጀምሩ ማለት ነው። ሶስተኛው ነገር ደግሞ ምንድነው ጠንካራ ነገሮችን ማኘክ ጀምሩ። ጠንካራ ነገሮች ስላችሁ ምንድነው የሆኑ ጠንከር ያሉ ምግቦችም ሊሆን ይችላሉ። ቂጣ ሊሆን ይችላል፣ ቆሎ ሊሆን ይችላል፣ ማስቲካ። ድራስቲክሊ ለውጥ ልታዩት የምትችሉት ግን በማስቲካ ነው። ማስቲካ ማኘክ ስትጀምሩ የጆላይን መስላችሁ ይሄ ያገጫችሁን ክፍል ሞር ያጠነክራችሁት ነው የምትመጡት። ይሄ ክፍል ደግሞ እውነትም ለጡንቻ ስታጠነክሩት ጡንቻ እንደምትሰሩት በሰራችሁበት ቁጥር ሞር እያደገና እውነትም እንትን እያለ ዲፋይንድ እየሆነ ይመጣል። ለዛ እዚህ ጋር መስራት የሌለባችሁ ስህተት ምንድነው በሁለቱም ነው እንትን ማለት ያለባችሁ ማኘክ ያለባችሁ። በዚህ ካደላችሁ የሆነ አኒቭን የሆነ ምንድነው የሚባለው አኒቭን የሆነ ፊት ሊኖራችሁ ይችላል። ለዛ ይሄን ነገር እንዳይመጣባችሁና ፊታችሁ ባላንስድ ሆኖ ዲፋይንድ እንዲሆን የምትፈልጉ ከሆነ በሁለቱም እያኘካችሁ እኔ ሪኮመንድ ማድረጋችሁ 2 እያደረጋችሁ ማስቲካውን ማኘክ እስከምችሉ ድረስ የጨመራችሁት መምጣት ይኖርባችኋል። እንደ ጡንቻ ማለት ነው። አሁን ለጡንቻ ለባይሴፕሳችሁ ኪሎ እየጨመራችሁ እንደምትመጡ ቁጥር ለጆላይናችሁ ማስቲካውን እየጨመራችሁት ማስቲካውን ያበዛችሁት ማኘክ ጀምሩ። አራተኛው ነገር ደግሞ በአፋችሁ መተንፈስ አቁሙ። በአፋችሁ መተንፈስ ብዙ ሰዎች አልነገራችሁም እንጂ በአፋችሁ መተንፈስ ከምታስቡት በላይ የፊታችሁን ቅርጽ ያበላሸዋል። ለዛ የፊታችሁ ቅርጽ እንዲበላሽ ማትፈልጉ ከሆነ በአፍንጫችሁ ነው መተንፈስ ያለባችሁ። ጆስ የሚባል መጽሐፍ አለና እዛ መጽሐፍ ላይ ሁሉንም ነገር እንትን ብሎ እዛው አስቀምጦታል። እና ምንድነው የሚለው በአፋችሁ መተንፈስ እንደሌለባችሁ በጣም ብዙ አይነት ሪሰርቾች ተሰርተው ተረጋግጠዋል። እና 2 መንታዎችን ወስደው ራሱ በአንድ ሪሰርች እንደሚያሳየው 2 መንታዎች ወሰዱና
አንደኛው በአፉ እየተነፈሰ እንዲያርጋረጉት፣ አንደኛው በአፍንጫው እየተነፈሰ እንዲያርጋረጉት እና በጣም ድራስቲክ የሆነ ለውጥ አለ ፊታቸው ላይ የፌሻል ኤስቴቲካቸው እና የፊታቸው አቀማመጥ ላይ በጣም ትልቅ ለውጥ አለ ጆላይናቸው ላይ ማለት ነው። ለዛ ያማረ ጆላይን እንዲኖራችሁ የምትፈልጉ ከሆነ በአፍንጫችሁ መተንፈስ ጀምሩ። በአፋችሁ መተንፈስ አቁማችሁ ማለት ነው። እና ይህ ቪዲዮ በእርግጠኝነት እንደጠቀማችሁ እርግጠኛ ነኝ። መልካችሁን እንዳስተካክልላችሁ የምትፈልጉ ሰዎች የእናንተን ፐርሰናላይዝ የሆነ የፀጉር ስታይል፣ የፂም ቅርጽ፣ የፂም ስታይል፣ ጆላይን ሁሉም ነገር ኦፕቲማይዝ ቢሆንና ፖቴንሻላችሁን ማወቅ የምትፈልጉ ሰዎች ካላችሁ እና ያንን ፖቴንሻላችሁን ደግሞ እንድታሳኩት የሚረዳችሁን ፕሮግራም ማግኘት የምትፈልጉ ከሆነ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። እዛ ላይ እንደናንተ መለወጡ የሚፈልጉ ሰዎች ጋር መጥፎ ልማዶቻቸውን አሸንፈው ያማረ የወንዶን መልክና ማንነት መገንባት የሚፈልጉ ሰዎች ጋር ትቀላቀላላችሁ። እዛ ፕሮግራም ላይ ተመዝገቡ። ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ።